ለምን ለውጥ ይከብደናል? እስከዛሬ ባየናቸው ቪዲዮዎች ስለ ጊዜ አጠቃቀም፣ ስለ ባህሪ ማንነትና ስለ እምነት እንዲሁም ስለ አእምሮ ፕሮግራም ተምረናል። ነገር ግን ዛሬ አንድ መራር እውነት ልንገርህ። 90% የሚሆኑ ሰዎች ይህን እውቀት ሰምተው በ48 ሰዓት ውስጥ ወደ ድሮ ህይወታቸው ይመለሳሉ። ለምን መሰለህ? ምክንያቱም አሮጌው ማንነትህ እንዲለቅ አይፈልግም። ዛሬ ግን ከእውቀት አልፈህ ወደ ባለቤትነት ወይም ወደ ማስተር የምትሸጋገርበትን መንገድ እናያለን። እቀየራለሁ የሚለው ጨዋታ ድሮ የምታውቀው መጥፎ ስሜት ሲመጣብህ፣ ለምሳሌ ፍርሃት፣ ስንፍና ወይም ቁጣ፣ ያኔ ነው አሮጌው ማንነት ሊቆጣጠርህ የሚሞክረው። ያን ጊዜ በውስጥህ ጮህ ብለህ ተቀየር ወይንም ቼንጅ ብለህ እዘዝ። ያንን የነርቭ መስመር ቁረጠው። በባህሪ ተገዥ መሆንን አቁምና ታዛቢ ሁን። ያኔ አንተ የአእምሮ ጌታ ትሆናለህ። ከባህሪ በላይ መሆን። በተፈጥሮ ቁጡ ወይንም ሰነፍ ልትሆን ትችላለህ። ነገር ግን ያ ማለት በዛው ትቀራለህ ማለት አይደለም። አልኬሚስት ማለት ብረቱን ወደ ወርቅ እንደሚቀይር ሁሉ አንተም ደካማ ባህሪን ወደ ጥንካሬ የምትቀይርበት ኃይል በውስጥ ታገኛለህ። ተፈጥሮን አታማረር፣ ይልቅ ተፈጥሮን የሚገዛ አዲስ መንፈስ በውስጥ ፍጠር። ምክንያቱም ይቻለም የተፈጠረችው ልንገዛት ነውና። አስቀድመህ ማመስገንና እምነት። የመጨረሻውና ትልቁ የአልኬሚስቱ ምስጢር ይህ ነው። አንድ ነገር ሳይመጣ በፊት እንደመጣ አድርገህ እመንና አመስግን። አብዛኛው ሰው ስኬታማ ሲሆን ደስ ይለዋል። አልኬሚስቱ ወይም ጥበበኛ ሰው ግን ደስ የሚለው ስኬታማ እንደሆነ አስቀድሞ ሲሰማውና ሲያምን ነው። ስለ እምነት በሰፊው መጽሐፍ ቅዱስ ላይ እንዲህ ተብሎ ተብራርቶ እናገኛለን። በማርቆስ ወንጌል 11:24 ላይ ስለዚህ እላችኋለሁ የጸለያችሁት የለመናችሁትም ሁሉ እንዳገኛችሁ እመኑ ይሆንላችሁማል። እንዲሁም በማርቆስ 9:23 ላይ በሚያምን ሁሉ ይቻላል ተብሎ ሰፍሮ እናገኘዋለን። ማጠቃለያ፣ ጉዞ አሁን ይጀምራል። ወዳጅ፣ ይህ የመጨረሻ ቪዲዮ ሳይሆን የአዲሱ የህይወት መጀመሪያ ነው። ካርታው በእጅህ ነው፣ ኮምፓሱ በአእምሮህ ነው። አሁን መጓዝ ያንተ ፈንታ ነው። እነዚህ ቪዲዮዎችን ደጋግመህ እያቸው፣ እያንዳንዱን ህግ ተግብር። በ6 ወር ውስጥ የምትሆነው ሰው አታምነውም። ይህ የአልኬሚስቱ ጉዞ ነበር። ስለተከታተላችሁኝ አመሰግናለሁ። የአልኬሚስቱ ቤተሰብ በመሆን አብራችሁን ተጓዙ። ላይክ፣ ሼር እና ሳብስክራይብ ማድረጋችሁን አትርሱ። እናመሰግናለን። መልካም ቀን።